የኢትዮጵያ ሕዝብ በምን እየኖረ ይገኛል? በቸርነቱ አንድ እንደምንከርማችኋል እንደምንሰምታችኋል። ይህ የነጻነት ጨዋታ ነው። በአንጋፋውና በተወዳጁ ነጻነት ወርቅነህ ስም የተሰየመው የነጻነት ጨዋታ። ሁላችሁም ትመጣላችሁ፣ ነጻ ሆናችሁ አውርታችሁ ተንፍሳችሁ ትሄዳላችሁ። በየዙሩ ሳቅ እንደገና በተከታታይ 7 ጊዜ አሸነፈ ቤተሰብ ሌላ ሳቅና ቁም ነገር እንደገና በተከታታይ 7 ጊዜ አሸነፈ ቤተሰብ ሌላ ሳቅ ሌላ ቁም ነገርና ደስታን ገብይቶ ይመለሳል። በዚህ በኩል የሳቅ በሳቅ ቤተሰብ አለ፣ በዚህ በኩል የቁም ነገር ቤተሰብ አለ። በመካከላቸው ጆኒ ፍሪጁ ቅዝቅዝ ላደርጋችሁ ይገኛለሁ። እሺ ወደ መጀመሪያው ዙር ጥያቄ እንገባለን። የኢትዮጵያ ሕዝብ በምን እየኖረ ይገኛል? በደሞዙ መጥፎ አይደለም በደሞዙ አይደለም። እሺ የኢትዮጵያ ሕዝብ በምን እየኖረ ይገኛል? በቸርነቱ አንደኛው መልስ ነው። በእግዚአብሔር ቸርነት ነው የኢትዮጵያ ሕዝብ እየኖረ ያለው። አንደኛው መልስ ነው። እሺ ወደ ሳቅ በሳቅ የመጀመሪያ ዙር ጥያቄ እንገባለን። ከሞት በኋላ የሌለ ነገር ጥቀስ። ሶሻል ሚዲያ አንደኛው መልስ ነው። ሶሻል ሚዲያ ከሞት በኋላ ሶሻል ሚዲያ የሚባል የለም። ፌስቡክ፣ ቴሌግራም፣ ኢንስታግራም ከሞት በኋላ አይጠቀሙም። ሰው ከሞተ በኋላ ናፈከኝ እያላችሁ በየፌስቡክ በየቴሌግራሙ አትጻፉ። ከሞት በኋላ ሶሻል ሚዲያ የለም። በህይወት እያለ ተጋገዙ፣ ተዋደዱ፣ ተፋቀሩ። ሶሻል ሚዲያ አንደኛው መልስ ነው። ይሄው ምግቡ ናውጣና ብላሽ የኔ ቢጤ ነኝ እንዴ እኔ እንደዚህ የምበላው? ይሄንንም እኔ ሆኜ ነው የሰጠሁት። እሺ ልጃችሁን አገባው እንጂ ሰራተኛውት አይደለሁም። አባዬ ምን ሆነ ነው? ልጄ ራበኝ። ታዲያ ቤት አትበላም እንዴ? ና። አይ መብላት። ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ በቃ። አልወጣም ከልጄ ቤት። ወጥቼ ሴት መሄጃለኝ። ተወጫለሽ፣ እሱን አሳይሻለሁ። ተወጫለሽ። ነይ ውጪ። ደበድበኝ። ምን እያረግሽ ነው? ውሰድልኝ ወላጆችን። ከዚህ በኋላ እዚህ ቤት እንዲኖሩ አልፈልግም። አይደለ? እሺ መጣው፣ ጠብቂ። አንተ እኮ እንድትሄድ አልፈልግም። አይ እኔ አይደለሁም የምሄደው፣ አንቺ ነሽ የምትሄጂው። ነይ ውጪ። ትሰሚኛለሽ? ወላጆችን ትቼ አንቺን ያልኩት ስለማልፈልጋቸው አይደለም፣ አንቺን ስላከበርኩሽ። እየተናናቅን አንድ ቤት አንዘልቅም። ሂጂ። ስማይ ዛና፣ እርግጠኛ ነህ በእኔ ውሳኔ ተስማምተሃል? አዎ እርግጠኛ ነኝ። በጣም ጥሩ። እና ያለና እግሬ ስር ተደፍተ ይቅርታ ባትለኝ እኔ አይደለሁም። እሺ እንዴ ማሂ ወዴት ነው? ለዚህ ደነዝ ጓደኛ በህይወቱ ቢሳል እንኳን እንደኔ አይነት ሴት እንደማያገኝ ንገረው። እሺ ምን ተፈጥሮ ነው? ራሱን ጠይቀው። አሳልፈኝ። ስማተ ምን አጣልታችሁ ነው? አይገርምህም? አብራይ መሆኗን እኮ እንደ ውለታ ቆጠረችው። እንዴት? አለውልሽ ሚላት በዛ መሰለኝ። ተሳስበን የገነባነው ፍቅር በእሷ ይሁንታ ብቻ የሚቀጥል ሲመስላት ሂጂ አልኳት። አንተ ነህ ጥፋተኛ። እንዴት ሂጂ ትላታለህ? አይ ቃልዬ፣ ልብ እኮ እንደ እግር አይደለም። አንዴ መሄድ ከፈለገ ይዛ አታስቀረው። እሷ ደግሞ ልቧ ሸፍቷል። እና በቃ አዎ ትሂድ፣ ተይው እባክህ። አንቺ ይሄ ጥጋበኛ እስካሁን አልተባረረም እንዴ? ምን? እዚህ ቤትማ ተሰሚነትሽን እያጣሽ ነው። ማረጋውን እኔ ነኝ የማውቀው። ምን ልታዘዝ? አንተ እንድታስተናግደን አንፈልግም። ማናጀሩን ጥራለን። እሺ። አቤት አለቃ፣ ችግር አለ እንዴ? ያ ጥጋበኛ ይባረር ብላል ነበር እንዴ? አለቃ፣ ቤት ውስጥ ካሉ ጎበዝ ሰራተኞች ደግሞ እሱ ነው፣ ከስተመሮች ደግሞ ይወዱታል። አይመለከተኝም። ይባረር ብያለሁ። ይባረር ወይስ አንተም ስራን አልፈለግከውም? አረ እንደዛ አይደለም፣ ያልሽኝ ያደርጋለሁ። አየሽ አይደል? ቆጣ ካላልሽ እኮ አይገባቸውም። ስማ ይዛና፣ መጋጨት ከሌለበት ሰው ጋር ተጋጭታ እኔንም ችግር ውስጥ ከተትከኝ። ይቅርታ የምታደርገው ከሆነ ሂድና ይቅርታ ጠይቃት። የድርጅታችሁ መስፈርት ስራ እንጂ ማጎብደድ አልመሰለኝም ነበር። ጭራሽ ትሳደባለህ። ዝም በይ አንቺ። ከአንቺ በፊት ያስተናገርኳቸው ሰዎች እንጂ ቤቱ ብቻ እኮ አይደለም ገቢሽ። ህዝብ በሌለበት ንግስና የለም፣ ማንነት በሌለበት ደግሞ ክብር አይኖርም። ስራዬን በገዛ ፍቃዴ ለቅቄያለሁ። እሺ ስማ ትንሽ ጥጋብ በረድ ቢልልህ እኮ አሪፍ ልጅ ነበርክ። እንደውም አሁን እንዳትራብ እችን ያዝ። ፈጣሪና ጉልበቴ እንጂ ሰው አኑሮኝ አያውቅም። ለእኔ የሰራሁበት ደሞዜን አስገቢልኝ። አባት መቼም ዛሬ ዘንጠው ነው የሚመጡት። እንግዲህ ያለውን ለብሶ ይመጣል። ሰውዬ ልንዝናና አይደለም፣ የቤተሰብ ትውውቅ ነው። ምን ነው በልብስ የሚያምኑ ቤተሰቦች ነው እንዴ ያሉሽ? ማን ነው? እንዴት ነሽ የኔ ልጅ? ኡፍ አባዬ የፈራሁት ደረሰ። ይኸው ቡቱታቸው ለብሰው መጡ። አንቺ ያምሻል እንዴ? አባዬ ና ግባ፣ ልብስ ቀይሬ ሄደን ቤተሰቧን እንተዋወቃለን። ይቅርታ
እሳቸው አይሄዱ። ለምንድን ነው የማይሄደው? ከድሃ ቤተሰብ ጋር አዛመድሽኝ ብለው ዘመዶች እንዲያዝኑብኝ አልፈልግም። የምርሽን ነው ምሩ? እንዴት ነው እንደዚህ ያቀለልከው? አስበው እንጂ እንደዚህ ለብሰው ከአባቴ ጎን ቁጭ ብለው እህል ሲበሉ። እሺ ነይ አንዴ ላናግርሽ። አይ መድኃኒዓለም ይኸውልሽ አባቴ እኔን ለማሳደግ ነው እንዲህ ጉስቁል ያለ። እናም አንቺ ያፈቀርሽው ይህ ማንነት አባቴ ሰራው ነው። ሲጀመር እኔ ራስ ወዳድ ነኝ። የአባቴን ሕይወት ሳልቀይር እኔ ትዳር ላይ የምሯሯጠው እና ምን ይሁን ነው የምትለው? እናማ የባልሽ ቤተሰቦች ድሃ እንደሆኑ ለቤተሰቦችሽ ንገሪያቸው። ድህነታችንን አምነው ከተቀበሉ መተሽ አባቴን ይቅርታ ከጠየቅሽ መቀጠል እንችላለን። እስከዛ እንዳደርሽብኝ። ነገ ሰርግሽ ሆኖ ዛሬ እሱን ማግኘት አስፈላጊ ነበር። ይቅርታ እኔ ልሂድ። ቁጭ በል። ታውቃለህ፣ ሁሌ የሚያስፈራኝ አለመወደድ፣ አለመፈለግ ወይም መጥቶ አልነበር። ሁሌ ያስፈራኝ የነበረው ስሜት አልባ በድንን ታቅፎ መተኛት ነበር። በእኔ እቅፍ ውስጥ ሆነሽ እሱ እንደምታስቢ ማሰብ በጣም ያስፈራኝ ነበር። ፍራቼን እውነት አረግሽልኝ አይደል? የኔና የሱ ጉዳይ ያለቀለት ነገር ነው እኮ። ዝም በይ አፍሽ እንጂ ልብሽ እሱ እንደማይል ጠንቅሽ ታውቂያለሽ። ወይስ ዛሬም ዓይንሽን በጨው አጥበሽ ልትዋሺ ነው? አንተስ ብትሆን አይደብርህም? እጮኛ እያላት እንደማታገባት እያወቅ ለምን ታባልጋታለህ? መጀመሪያውን ከወደድካት ለምን ተውካት? ሁሉም እኮ የሚወደውን አግብቶ አይኖርም። ማንም ሰውም እኮ የማይወደውን አግብቶ እያስታመመ መኖር የለበትም። እኔ እኮ እወድሃለሁ። ዝም በይ። እስካሁን የምትዩን ነገር ያልሰማሽ መሰለሽ? እሱ በመሆኑ እኮ ነው እስካሁን ቁጭ ብሎ ያዳመጠሽ። ዛሬ እኮ የመጀመሪያሽ አይደለም። ሰላይ ቀጥረህብኝ ነበራ። ቀልደኛ። ለማንኛውም ለእኔም ለቤተሰቦቼ፣ ለአንቺ ሳይሆን ለቤተሰቦች ክብር ስል ነገ ሰርጉን እንደምንም አሳልፋለሁ። ከዛ በኋላ ግን አላቅሽም፣ አታውቂኝም።